የትኛው ሌባው ነው አሁን ወደ ውስጥ እየገባ ያለው? ይሄኛው ነው ሌባ ነው እንግዲህ ሞባይል ቤት እንዲገዙ የመጡትን ሰዎች ምናምን እየተከታተለ አብሮ ይወጣና ከገዙ በኋላ እዩት እየተከተላቸው ነው። የሚሰረቁ ሰዎችን እየተከተለ ነው የሚገኘው። እዩት 3 ናቸው በነገራችን ላይ ይሄኛውም አብሮት ነው ያለው። እዩት እንዳይታወቁ እላያቸው ላይ ልብሳቸውን አድርገው ነው ካሜራ ምናምን እንዳለ ስለሚያውቁ አካባቢው ላይ ልብሳቸውን ላይ ኮፍያ ምናምን አድርገው ነው የሚሰርቁት። እዩት ዋናው እዛ ፊት ለፊት ያለው ነው ይሄ ሸሚዝ ነገር ያደረገው። እዩት ተጠግቷቸው አብሮ እየሄደ ነው። ዞር እያለ ሰው ያየው መሆኑን አለመሆኑን እያረጋገጠ ነው። አያችሁት ጠጋ እያላቸው ነው። ይሄ ነው ዋናው ሌባ። 3 ናቸው በነገራችን አንድ ቢጫ የለበሰም ልጅ አለ። ይኸው እዚህ ጋር ሊሰርቀው ያሰባቸው ሰዎች ከሌላ ሰው ጋር ስለተገናኙበት አብሮ ለመቆም እየሞከረ ነው። ያው ተስፋ ቆርጦ በቃ ሌላ ቦታ እየሄደ ነው። እዩት ዞር ብሎ እስካሁን እያያቸው ነበር። እዩት ፊት ለፊት ያለችውን እየተከተላት ነጭ ያው ጓደኛው መጣ። አንድ ላይ ናቸው አያችሁ። ግን ሲሄዱ ማለት ነው በቃ የተለያየ ሰው መስለው ነው የሚሄዱት። እዩት ነጭ ጃንጥላ ያደረገችዋን ነው እየተከተሏት ነው። እሷ ጋር ነው ትኩረት አድርገው ያሉት። ሰው እያየ ነው እየዞረ ሰው እየተመለከታቸው መሆኑን አለመሆኑን እዩት እያየ ነው። መሀል ላይ ያደረጓት አሁን መሀል ላይ አድርገዋት ይኸው ለመሸፈን ነው። ከኋላ የሚሆነው ይሸፍናል። ፊት ለፊት ያለው ሰርቆ ሲሮጥ ሌላ ሰው እንዳያዩ ትኩረት እንዳያደርጉባቸው እንደዚህ ያደርጉት። አልፏት ሄደ። ወረበል እዩት አልፏት ሄደ መስሎ እዩት። ግን እዚህ ጋር ቆሞ ነው ያለው አያችሁ። አሳለፋት እዚህ ጋር አያችሁት በቀኝ በኩል ይኸው ድጋሚ ከኋላዋ ሆነ ማለት ነው። ይኸው ጫማውን እያስተካከለ ነው አያችሁት። ተመልሶ ከኋላ ሆነ። አያት እዚህ ጋር ቀምቷት ሮጠ። በቃ ወይኔ በስመ አመለጠ። አያችሁት ማንም አላየውም። ምክንያቱም ያ ቢጫ የለበሰው ከኋላ ይሆንለታል ይሸፍናል። ሌላ ሰው አያየውም ማለት ነው። አያችሁ በቃ እሷ ራሷ አላወቀችም። ተሰራቂው ራሱ ይኸው አመለጠ። ብዙ ጊዜ ነው እንደዚህ በካሜራ ምን ይዛቸው እዩት። በቃ ከሰረቁ በኋላ ደግሞ ተመልሰው ሞባይል ቤት እየገቡ ነው የሚሸጡት። ተመልሰው ለዛው በቃ ሞባይል ቤት ይሸጡታል ማለት ነው። ያሳዝናል በጣም።